ሰባተኛና የመጨረሻው የአሜሪካ እንዲሁም ደግሞ የኔቶ ሀያል ጡንቻ ሊያርፍባት በእስራኤል ከ1979 የእስላማዊ አብዮት ጀምሮ እቅድ የተያዘላት ሀገር ኢራን ባሳለፍነው ማክሰኞ በአይነቱም እንዲሁም ደግሞ በጥራቱ ለየት ያለ እስካሁን ለዓለም ኢራን ካስተዋወቀቻቸው የሚሳኤል እንዲሁም የድሮን ማከማቻ አንደርግራውንድ ጣቢያ ለየት ያለ ከ1000 በላይ ሚሳኤሎችን የሚይዝ የአንደርግራውንድ ሚሳኤል ስቶሬጅ ፋሲሊቲ ኢራኖቹ ሚሳኤል ሜጋ ሲቲ ብለው የሰየሙትን ሚሳኤል ማከማቻ ለዓለም ሕዝብ በተለይም ደግሞ ለአሜሪካና ለእስራኤል ታሳይታለች። እንግዲህ ይህ ሚሳኤል ፋሲሊቲ ከሚይዛቸው ሚሳኤሎች መካከል ከይባር ሸካን 1፣ ከይባር ሸካን 2፣ ሰጅል፣ ኢማድ እንዲሁም ደግሞ ሐጂ ቃሲም ሱሌይማኒ የተባሉ የተለያዩ ርቀት የሚምዘገዘጉ እንዲሁም ደግሞ የተለያየ የማጥፋት ወይም ደግሞ ዲስትራክሽን ፓወር ያላቸውን ሚሳኤሎች እንደሚይዝና እነዚህም ሚሳኤሎች በትሩ ፕሮሚስ 3 እንዲሁም አሜሪካ በኢራን ላይ ልትወስድ ያሰበችውን እቅድ እንዳታሳካ ኢራንን ለአሜሪካ የተዳፈነ እሳት ለማድረግ ጥቅም ላይ ይውላሉ ተብሏል። እንደሚታወቀው በተለይም ከይባር ሸካን 1 እንዲሁም ደግሞ ከይባር ሸካን 2 የተባሉ ሚሳኤሎች ባለፈው ኢራን በእስራኤል ላይ በወሰደችው ኦፕሬሽን ትሩ ፕሮሚስ 2 ላይ ጥቅም ላይ መዋላቸውና አሜሪካ ለእስራኤል የሰጠቻትን ታድ የተባለውን ኤር ዲፌንስ ሲስተም ወይም ደግሞ የሚሳኤል መቃወሚያ መሳሪያ ሚሳኤል አልፈው ገብተው ኔቫቲም የተባለውን የእስራኤል የአውሮፕላን ወይም ደግሞ የኤር ቤዝ ላይ ከባድ ጥቃት ያደረሱ መሆናቸው ተገልጿል። እንደሚታወቀው በእስራኤል ከዚህ በፊት 6 ሀገሮች እስራኤልን የሚቃወሙ ያ ማለት ፍልስጤማውያኖችን የሚደግፉና የፍልስጤማውያኖችን ከዛ ቦታ ላይ በእስራኤል መፈናቀል፣ መገደል፣ መጨቆን የሚቃወሙ የተለያዩ ሀገራት በእስራኤል እቅድ በአሜሪካ ፈጻሚነት ከሀገርነት ከመንግስትነት ወርደው እስካሁን በጦርነት እየታመሱ ይገኛሉ። ከነዚህም አገራት መካከል አፍጋኒስታን፣ ኢራቅ፣ ሊቢያ፣ ሱዳን፣ ሲሪያ የመሳሰሉ ሀገሮች ሲገኙበት ሰባተኛዋና የመጨረሻዋ ሀገር እንደነገርኳችሁ ኢራን ነች። እንግዲህ ኢራን እስካሁን ለእስራኤልም ሆነ ለአሜሪካ እጅ አልሰጠችም። እውነት ኢራን እንደ ጎረቤቶቿ የእስራኤልን እቅድ በአሜሪካ ፈጻሚነት ተቀብላ እንደ ጎረቤቶቿ ትፈርሳለች ወይንስ ደግሞ ኢራን ራሷን ተከላክላ ባሏት በልጆቿ በተማሩ ልጆቿ በሚያመርቱት መሳሪያ እንዲሁም ደግሞ በወታደሮቿ ተጠብቃ ሀያልነቷን ታስመሰክራለች ወይንም እንደ ጎረቤቶቿ ፈርሳ መንግስት አልባ ሀገር ትሆናለች ወይ የሚለው ወደፊት ጊዜ የሚፈታው ጉዳይ ይሆናል።